ሰላም ጤና ይስጥልኝ የተወደዳችሁ አድማጮች ይህ ሞርሞር ቲዩብ ነው ከዜናዎች ጋር ዋድኮን ሰውራነኝ በቅድሚያም ዋና ዋናዎቹን የቀድሞ የኢትዮጵያ እስልምና ምክር ቤት አባልና የዑለማ ምክር ቤት ዋና ኃላፊ ሼክ አብዱል አዚዝ መሐመድ ዘይን ከዚህ ዓለም በሞት ተለዩ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኦነግ የፖለቲካ አመራሮችን ከእስር እንዲፈታ ጠየቀ የአፍሪካ ህብረት አሜሪካ በዓለም የጤና ድርጅት ከፍተኛ አመራሮች ላይ የምታደርገውን ዘመቻ አወገዘ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አወጀ ቢቢሲ ለመጀመሪያ ጊዜ የአዛን ጥሪ በተለያዩ የሬዲዮ ጣቢያዎቹ በኩል በቀጥታ ለማስተላለፍ ወሰነ ዜና በዝርዝር የኢትዮጵያ እስልምና ምክር ቤት አባልና የዑለማ ምክር ቤት ዋና ጸሐፊ የነበሩት ሼህ ዘዲን አብዱል አዚዝ መሐመድ ዘይን ከአባታቸው ከሼህ አብዱል አዚዝ መሐመድ ዘይን ከናታቸው ከወይዘሮ ዛህራ አብዱራህማን በትግራይ ብሔራዊ ክልል በመቀሌ ከተማ በ1947 ዓመተ ምህረት ተወልደው እድሜያቸው ለትምህርት ሲደርስ የመደበኛ ትምህርታቸውን በመቀሌ ከተማ የተማሩት ሼህ የሃይማኖት ትምህርታቸውን ለ15 ዓመታት በቃሉ ባንቻሮ በተለያዩ የሃይማኖት መምህራን የተለያዩ የዲን ትምህርቶች በከፍተኛ ደረጃ ከተማሩ በኋላ በትግራይ ብሔራዊ ክልል በመቀሌ ከተማ በኻሊድ መስጂድ ኢማምነትና ከ1985 እስከ 1987 ዓመተ ምህረት በትግራይ ብሔራዊ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዋና ጸሐፊነት አገልግሏል ከ1991 እስከ 2011 ዓመተ ምህረት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዑለማ ምክር ቤት ዋና ጸሐፊነት ሙስሊሙን ህብረተሰብና አገራቸውን ለ20 ዓመታት አገልግሏል ሼህ ዘዲን አብዱል አዚዝ መሐመድ ዘይን በመጋቢት 29 ቀን 2012 ዓመተ ምህረት በሂጅራ አቆጣጠር ሻባን 15 የሃይማኖታዊ ጸሎት ቤተሰቦቻቸውን ሰብስበው ካደረጉ በኋላ መጋቢት 30 ከሌሊቱ 10 ሰዓት ባጋጠማቸው ድንገተኛ ህመም ምክንያት በዘውዲቱ ሆስፒታል የሕክምና እርዳታ እየተደረገላቸው ሳለ በ65 ዓመታቸው ወዲያኛው አሸልበዋል ሼህ ዘዲን አብዱል አዚዝ መሐመድ ዘይን የአራት ወንድና የአምስት ሴት ልጆች አባት መሆናቸው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፌስቡክ ገጽ ላይ ያገኘነው መረጃ ያመለክታል ምክር ቤቱ በሼህ ዘዲን አብዱል አዚዝ መሐመድ ዘይን ድንገተኛ እረፍት የተሰማውን ሐዘን ለመላው የሙስሊሙ ህብረተሰብ ገልጿል እኛም ለቤተሰቦቻቸውና ለዘመዶቻቸው መጽናናት ተመኝተናል የኦነግ የፖለቲካ አመራሮችና አባላት ከእስር እንዲፈቱ አምነስቲ ኢንተርናሽናል ጠየቀ ፍርድ ቤት ከእስር እንዲፈቱ ውሳኔ በሰጠባቸውና ውሳኔውን ሳያስፈጽም ከሳምንት በላይ በእስር ያቆያቸውን 3 የኦሮሞ ነጻነት ግንባር አመራሮችና 2 ጋዜጠኞችን መንግስት ያለምንም ቅድመ ሁኔታ እንዲለቃቸው የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ጠየቀ አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫው እንዳለው የኦነግ ስራ አስፈጻሚና ማዕከላዊ ኮሚቴ አባል ባትሪ ፊሌ የፖለቲካ ጉዳዮች ተጠሪ ገዳ ገቢሳ የግንባሩ አባል የሆነው ብልሱማ አራርሳ እንደውም የኦነን ምክትል ዳይሬክተር ደሱ ዱላና ጋዜጠኛ ዋቆ ኖሌ ፍርድ ቤቱ በወሰነላቸው መሰረት ከእስር ሊፈቱ ይገባል ማለቱን ታምራት ዲንሳ በDW የፌስቡክ ገጽ የለጠፈው ዘገባ ያመለክታል የኢትዮጵያ መንግስት የሚኒስትሮች ምክር ቤት ዛሬ ባካሄደው 18ኛ ስብሰባ በተለያዩ ጉዳዮች ላይ ተወያይተው ውሳኔ አሳልፈዋል በመጀመሪያ የተለያዩ የተፎካካሪ ፖለቲካ ድርጅቶች ከጠቅላይ ሚኒስትሩ ጋር በወቅታዊ የኮሮና ወረርሽኝ ችግሮችን አንስተው እንደተወያዩ በማውሳት ዛሬ ወረርሽኙ ሊያደርስ የሚችለውን ብሔራዊ አደጋና ሊያስከትል የሚችለውን ጥፋት ከግንዛቤ በማስገባት በሕገ መንግስቱ አንቀጽ 93 መሰረት የአስቸኳይና የአደጋ ጊዜ አዋጅ መብቱን በመጠቀም ውሳኔውን ያሳለፈው መሆኑን ምክር ቤቱ በድረገጹ ላይ አስነብቧል ይህ አዋጅ የኮሮናን ወረርሽኝ ለመቆጣጠር ለ5 ወራት የሚዘልቅ እንደሆነም ተገልጿል ውሳኔው ከሌሎች ሀገሮች አንጻር ዘገየ ቢሆንም ውሳኔው መቼ ነው በማን ነው የሚወሰነው እና ማን ነው የሚያጸድቀው የሚሉ ጥያቄዎች የህግ ባለሙያዎችን እያወዛገቡ ሲሆን በተለይ የሀገር ህልውና አደጋ ውስጥ በሚገባበት ጊዜ ውሳኔው የህዝብ እንጂ የአንድ ግለሰብ አለመሆኑንና የአገልግሎት ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው የህዝብ ተወካዮች ምክር ቤት ለ5 ወራት የሚጸና ውሳኔን ለማጽደቅ ህገ መንግስታዊ ስልጣን የለውም ስለዚህ አዋጁ ወቅታዊ ቢመስልም ህጋዊ መሰረት የለውም በማለት የተለያዩ የዘርፉ ባለሙያዎች ይሞግታሉ
አሜሪካ በዓለም አቀፉ የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖምና በከፍተኛ የሥራ አመራሮችና ባልደረቦች ላይ የምታደርገውን ዘመቻ አወገዘ። የወቅቱ የአፍሪካ ህብረት ዋና ጸሐፊ ዶክተር ሙሳ ፈቂ መሐመድ አሜሪካ ዶክተር ቴድሮስንና ከፍተኛ አመራሮችን ከስራ እንዲለቁ የምታቀርበው ምክንያት መሰረት ቢስ መሆኑን በማውሳት ሁሌም ከዶክተሩ ጎን በመሆን ድጋፍ እንደሚያደርጉ ገልጸዋል። የኮሮናን ወረርሽኝ ስርጭት ለመግታት ዶክተር ቴድሮስና የድርጅቱ አመራሮች እያደረጉ ያሉትን ጥረትም አድንቀዋል። ዶናልድ ትራምፕ በትዊተር ገጻቸው ላይ WHO ብዙ ድጎማ የሚያገኘው ከአሜሪካ ህዝብ ሆኖ ሳለ ዶክተር ቴድሮስ ግን እኛን ለመጉዳት ከቻይና ጋር በመመሳጠር የበሽታውን አደገኛነት ዝቅ አድርጎ ተናግሯል በሚል የሚከሱ ሲሆን ዶክተር ሙሳ ፈቂ ግን ክሱ መሰረተ ቢስ መሆኑን ፕሬዝዳንቱ በሽታው የቻይና ቫይረስ በመሆኑ እኛ ላይ ጉዳት ያመጣን ብለው ማሾፋቸውን በማስታወስ አሁን በሽታው ከአቅማቸው በላይ ሲሆን ግን ፔቲሽን ማሰባሰብና ሌላ ነካል ተጠያቂ ማድረግ አይቻልም ብለዋል። በእንግሊዝ ሀገር በኮሮና ምክንያት መስጊዶች መዘጋታቸውን ተከትለው ቢቢሲ ያዛን ጥሪንና ለመጀመሪያ ጊዜ በሀገሪቷ በሚገኙ 12 ጣቢያዎች በኩል እንደሚያስተላልፍ አስታወቀ። በተጨማሪም የቁርአን የድምጽ ንባብና በየሳምንቱ በተለያዩ ኢማሞች የሚመራ የጁምዓ ፕሮግራምም በቀጥታ ለሙስሊሙ ህብረተሰብ እንደሚሰራጭ ቢቢሲ በድረገጹ በኩል አስነብቧል። ዜናውን አበቃን። ሰላም ሁኑ።